ስለሜ ጨዋታ ወቁም ነገር ዝግጅታችን ጀምሯል። 4 ተወዳዳሪዎች አሉን። ዛሬ ደግሞ ለየት ባለ መልኩ ቆፍጠን ሸንቀጥ ያሉ ጎበዝ ወጣቶች ፊት ለፊታችን ይገኛሉ። ጨዋታው ሳምሶን ደሊላና አንበሳ ናቸው። ሳምሶን አንበሳን ማሸነፍ ይችላል። ደሊላ ሳምሶንን ማሸነፍ ትችላለች። አንበሳ ደሊላን ማሸነፍ ይችላል። ተሸናፊ የሚሆነው አንዱ ግሩፕ አንበሳ ከሆነ ሌላው ደሊላ መሆን አለበት ለመሸነፍ ማለት ነው። አንዱ ግሩፕ ደሊላ ከሆነ ሳምሶን የሆነ ግሩፕ ይሸነፋል ማለት ነው። አንዱ ግሩፕ ሳምሶን ከሆነ አንበሳ የሆነ ግሩፕ ይሸነፋል ማለት ነው። በዚህ አጋጣሚ አንበሳ ደሊላን ያሸንፋል፣ ሳምሶን አንበሳን ያሸንፋል፣ ደሊላ ሳምሶንን ታሸንፋለች ማለት ነው። መልካም እድል። 3 እቆጥርላችኋለሁ። ስትዞሩ ቀጥታ በአእምሯቸው እነሱ ያሰቡትን እናንተ ትሆናላችሁ፣ እናንተ ያሰባችሁትን እነሱ ይሆናሉ ማለት ነው። በዚህኛው በኩል የነ ዳሩ ሰላም የነ ብሩክ ቡድን አለ። በእነዛ በኩል የነ ጌዲዮን ግሩፕ አለ። ኤ ግሩፖች የነ ዳሩ ሰላም ይሆናል፣ የነዛ ቢ ይሆናል። ሬዲ? ኤ ግሩፕ ዝግጁ? ቢ ግሩፕ ዝግጁ? 1 2 3 እነ ዳሩ ሰላም ማለት ኤ ግሩፕ በግራ በኩል የምናያቸው ኤ ግሩፖች ደሊላን በመሆን ቢ ግሩፖች ሳምሶንን ሆነዋል። 1-0 ሆነዋል። ይቀጥላል። ታዲያ እስከ 3 እኮ ነው ጨዋታው። እንዞራለን እንዴ! ለማሸነፍ ወኔ ይኑራችሁ፣ የምታስቡት ነገር ይኑር። የነሱን ጭንቅላት በደንብ ስሩበት። አስቧቸው። ሬዲ? ዝግጁ? ተማክራችኋል? ዝግጁ? 1 2 3 አቻ ይሄ የለውም። ይሄ ነጥብ አያዝም። ተመሳሳይ ውጤት ነው። ሁለቱም ሳምሶን ምን የሆኑ ተመልካቾቻችን በድጋሚ ተዘጋጅ። 1 2 3 እነ ዳሩ ሰላምን በሏቸውና እንዳንበሳ ሆነው ማለት ማናት ደሊላ ተበለች አይደለ? ምን ሆነ? 1 እኩል 2 ነጥብ ይቀራናል። እንዞራለን። ባይዘይ 3-0 ወይ 3-1 3-2 ያሸነፈ ቡድን የ100 ብር ሽልማት አለው ማለት ነው። የ100 ብር ሽልማት አለው። መነሻ ነው። ዝግጁ? 1 2 3 አሁንም ደሊላ አሸንፋለች። 2-1 እየተመሩ ነው። 2-1 እነ ጌዲዮን እየተመሩ ነው፣ ወይንም ቢ ግሩፖች እየተመሩ ነው። አሁን እነሱ በጭንቅላታቸው ይሄን ሊሆኑ ይችላሉ። ማውራት አይቻልም። እነሱ ይሄን ሊሆኑ ይችላል የሚለውን በጭንቅላት አስቡ፣ በማይም ተነጋገሩ፣ በምልክት አሳዩ። ዝግጁ? 1 ዝግጁ? 2 ይሄ መለያ ነው የሚሆነው። እነሱ 3 ካረጉ ያሸንፏቸዋል፣ ካልሆነ አቻ ነው የምትወጡት። 3 አቻ ይዞራል። አሁንም ዝግጁ? አስቡ፣ ተነጋገሩ። ምን ሊሆን ይችላል? አሁን ይሄን ብሏሉ፣ ቅድም ያን ብሏሉ፣ አሁን ይሄን ሊሉ ይችላሉ የሚለውን ማየት አይቻልም። ጌዲዮን ማየት አይቻልም። ዝግጁ? 1 2 3 አሁንም በድጋሚ ፌል አድርጓል። ከእንደገና እስከ ሰዓታችን ጋር ነው የምንጓዘው። ማየት አይቻልም ብያለሁ። ድምጽ ማውጣት አይቻልም። ድምጽ ካወጣ ዝግጁ? 1 2 3 እነ ዳሩ ሰላም አንበሳ ሆኑና እነ ጌዲዮን ደሊላን በመሆናቸው አንበሳው ደሊላን በላ። ፕሌይ ስማርት ብሏል። ወደ ቦታችን እንመለሳለን። ስለዚህ የመጀመሪያውን ወደ ቦታችሁ እዛው ፊት ለፊት ሆናለን። እዚህ ቡድናችን ተለይቷል። ኤና ቢ ይታወቃል። ስለዚህ ጨዋታው የሚጀምረው ካሸነፈው ወገን ስለሆነ የመጀመሪያው ተወዳዳሪ የመጀመሪያውን ሽልማት ሳምሶን ደሊላና አንበሳን ጨዋታ ተጫውተው ስንት አገኙ ማለት ነው? 1 ነጥብ በማግኘት ለጨዋታው ለሁለታችሁ 100 ብር አላችሁ። ያግባባናል? ጥሩ። እዚህ ጋር ከምትመልሱት ጥያቄዎች ጋር ተገናኝቶ በእያንዳንዱ እቺን ሃይላንድ ተጫውታችሁ ጥያቄ ስትመልሱ
ግሩፑ 100 ብር ያገኛል እያለ ነው እያደገ የሚሄደው ማለት ነው። ጣሪያችን 1000 ብር ነው። በደንብ ወጥሮ ቸክሎ የሰራ ሰው እንደ ቲም ስፕሪት ኖሮት የሰራ ሰው እንግዲህ እንደ ቡድን ያንን ያገኛል ማለት ነው። እዚህ የማሸነፍ ጉዳይ ነው። ምንም ከሌላችሁ ምንም የለም ነው። ነገር ግን አንድ ጥያቄ ባልመለሱ ቁጥር ተመልካቾቻችን እዛ ጋር ቦርድ አካባቢ ላይ ሌላ የቅጣት ወረቀቶች አሉ፣ ያነሳሉ፣ ያነቡልናል፣ ከዚያ ያንን ይቀጣሉ ማለት ነው። ሁሉንም ነገር በአሪፍ ሙድ እንደምታራምዱት አልጠራጠርም። ጀምራለን። ኤ ማን ይጀምር? ዳሩሰላም ወይም ብሩክ? የወሰነ ጉድ። እሺ ማቆም ነው አይላንዷል። እሺ ስቶታል። አንድ ብቻ ነው ሙከራውና ማይኳን ያዝ። ከዛ ጥያቄ ውሰድ መርጠህ ደስ ያለ ራይት ታነብልናለህ። 19 በህይወት ከባድ ገጠመኝ ገጥሞ ያውቃል? እሺ ያው በልጅነት የነበረ ኦልሞስት 6-7 አመት እድሜ ይሆናል። ያው ማስተዋውሰው ነው የምነግራችሁ። ብዙ ገጠመኞች አሉ ግን ያው ከማስተዋውሰው አንዱን ነው የምነግራችሁ። 6 ወር 7 አመት ይሆናል እና ሰፈር ኳስ ተጫውተን ነበርና ስንመለስ የኔ ቤት ትንሽ ከፍ ይላል ከጓደኞቼ እና እነሱን ኦልሞስት ገብተው ከዛ እኔ ይሄድኩ እንዳለ የሆነ የተቆፈረ ነገር ነበርና ለብሷል አፈር ማለት ነው። የለበሰው አፈር ተረግጨው ገባሁ ማለት ነው ወደ መሬት። ከዛ በኋላ ኦልሞስት በቃ እየመሻሸ ነበረ። ኦልሞስት 12 ወይ 1 ሰዓት ይሆናል። የዛን ጊዜ ደግሞ የገና ጀንበር ነበር። እየመሸ ነው ኦሬዲ ማለት ነው። እየመሸ ነበርና እንደ ድንገት አሸዋ የሚያወጡ ሰዎች ነበሩ። ሄድን። ከዛ በኋላ ጮህኩ። የሆነ ድምጽ አሰማው። የሆነ ኮቴያቸውን ስሰማ ማለት ነው እንትን አልኩ። በጣም የዛን ጊዜ የደነገጥኩት ድንገት ስቲል ይታወሰኛል። እና በቃ የመጨረሻ ደነገጥኩ። ሳስበውላ ነው በጣም የሚከብደኝና እነሱ አወጡኝ። እንደምንም አድርገው በገመድ ምናምን ስበው ብቻ አወጡኝ እና ያ የማይረሳ ገጠመኝ ነው። እሺ የተጠየቀውን መልሷል። ለዚያውም ቀላል ጥያቄ ነው። በስራቱ ብሪፍ ማድረግና የሚፈልገው እንዲህ አይነት እንደ እድል የሚመጡ ጥያቄዎች ናቸው። ሌሎቹ እንዲህ መስሏችሁ እንትን እንዳትሉ። እሺ ራሳችሁን አዘጋጁ። 1 ነጥብ ተጨማሪ ያላችሁ ማለት ነው። ስለዚህ 200 ብር ላይ ነው ያሉት። እንቀጥል። ከእናንተ ቀድማችሁ ስለጀመራችሁ ከቢዎች ደግሞ መጥቶ ጀምራል። ወስን። ቆፍጠን ያለ ወጣት ነው። ለትንሽ በጣም ሙከራ ጥሩ ነው። ኢትዮጵያ የመጀመሪያውን ዘመናዊ ቤተ መጻሕፍት ያሰራችው በማን ዘመነ መንግስት ነው? በጃንሆይ ጊዜ ነው። በጃንሆይ ጊዜ አይደለም። ጥያቄው አልተመለሰም። ወደ ቅጣት እናመራለን። በአጼ ቴዎድሮስ ቅጣት ጋር ሂድ። ቅጣት መርጣ አንሳ። ያነሳውን አሁን ትገልጣለህ። ና እዚህ ጋር ንገረን። አንብብልን። ምንድን ነው? እንዳንበሳ አጓራ ነው የሚለው። ቅጣት ነው ባይዘይ። እንዳንበሳ ማጓራ እቺ ምን አላት? እስኪ እንዳንበሳ አጓራ ማይኩን ከፍ አድርገው። እሺ ከግሩፕ ኤ ደግሞ ተረኛ ይመጣል። ከዚያ በኋላ እዛኛው ጋር እንሄዳለን። እሺ ምን ይላል? አንብብልን። ኢስታንዶና አንቶ ቴልዲ በኢትዮጵያ የምን ሀገር ቁጥር ነው? ኢስታንዶና አንቶ ቴልዲ በኢትዮጵያ የምን ሀገር ምን አካባቢ ላይ የሚጠራ ቁጥር ነው? ጉሙዝ ቤንሻንጉል። ጥያቄው አልተመለሰም። ወደ ቅጣት እናመራለን። ኢስታንዶ ናንቶ ቴልዲ ወደ ዶርዜ አካባቢ የሚጠራ ዛ
ጣት በዛ በኩል ይገኛል። ያነሳት ቅጣት እንዞራለን። እንዱ ዶሮቹ እንደገና አሁን ይሄ ቀጭኗ ዶሮ ናት። እሺ እሺ ወደ ቀጣዩ ዙር እናልፋለን። ፉከራ ሳይይ ዘራፍ አካኪ ዘራፍ የጀግና እናት ታስታውቃለች። ልጇ ሲነሳ በለው ትላለች። እሳይ ከፈለው እንደበረዶ በልጅነቱ በረሃ ለምዶ ጥያቄውን መልሶታል። 1 ነጥብ አለው። እንቀጥላለን። ማን ነው ተረኛ? ሮክ ለመጀመሪያ ጊዜ ጨረቃን የረገጠው ሰው ማን ነው? አናውቀውም። እሺ ወደ ቅጣት እናምራ። መልሱን ነግራችኋለን። እንደ ፍየል ጮህ ነው የሚለው እንግዲህ ያደኩበት እሺ በትክክል ፍየል ጨረቃን አርጎ የረገጠው ኒል አርምስትሮንግ። እሺ እናመሰግናለን። ወደ ቀጣዩ ዙር እንሄዳለን። ይህ ሰለሜ ጨዋታ ወቁም ነገር ነው። ወደ ቀጣይ ተወዳዳሪ እናልፋለን። የእንግሊዘኛ ፊደል ብዛት 26 ነው። የአማርኛ ቋንቋ ሆሄ ብዛት ስንት ነው? መልሱ 24 ነው። ከትምህርት ውጪ አልተመለሰም። ወደ ቅጣት እናመራለን። ነው መልሱ 33 ነው። እንዴት ትረሳለህ? በስመ አብ በራሽያኛ አልቀሰ Buongiorno Mandrene Sodrano Mandreno Alagredros እቺን ግን ሚሞክራለ አልሞከረም። ከሄድ ነበረ። እሺ ወደ ቀጣይ ተወዳዳሪ እናልፋለን። አልተመለሰም። ኢቲሪ መኛ ሜንቶ ማንቴኔ ኦማን ቴኔ የየት ሀገር ሙዚቃ ነው? በዜማ በለው ኢትሪመኛ ሜንቶ ኦቴቴ። እሺ እናንተ አሁን እኔ የምለውን ተከትላችሁ ማንቴኔ ትላላችሁ። ኢትሪመኛ ሜንቶ ማንቴኔ ከሞ ማንቴኔ ኢትሪመኛ ሜንቶ ማንቴኔ ናይጄሪያ ደቡብ አፍሪካ አይደለም። ኢትሪመኛ ሜንቶ ማንቴኔ ከሞ ማንቴኔ። እሺ አልመለሳችሁትም፣ ያልፋችኋል።
ይሄ በጭንቅላቱ ቆመ በግራ ጨብጨብ እኔ ዳሩ ሰላም መለሰ ይባላል እዚሁ አዲስ አበባ ልዩ ስሙ ልደታ ወር ሞላ ማሩ አካባቢ ተወልጄ ያደኩ እና አሁን አዲስ አበባ ዩኒቨርሲቲ ቲያትር ተማሪ ነኝ አሁን እንግዲህ ባናት ቆመ መቼም ለቲያትር ተማሪ አይከብደውም ባናቱ ቆመ በእግሩ ቻብ 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 ያደርጋል አንዴ እጃችሁን እስቲ እንቀጥል ሞክር ያው እዛው ጋር ትንሽ ባላንስ እሺ እውነትም 3 አርገና 4 አርገና ይያዝልን ነጥቡ በቃ ሰጠን እድል 4 ቻብ ቻብ አርገ እንደምን አንድ ነጥብ አለ በኢትዮጵያ የመጀመሪያው ጋዜጣ ምን ተብሎ ይጠራል? አእምሮ ይባላል ድምጽን ከፍ አድርገህ እየጨፈርክ አልቅስ እሺ አልተመለሰም በርቶባል እጅግ በጣም አስፈሪ ህልም አይተህ ታውቃለህ ንገረን እንደ ድንገት ሆኖ ደግሞ አማስተውሰው በቅርቡ ከዛሬ 3 ቀን በፊት አስተውሳለሁ ሆረር ፊልም አይቼ ነው የተኛሁት ካያችሁት ስኬሪ ሙቪ የሚለው የሆረር ፊልም እሱን ነበር አይቼ የተኛሁት አይታችሁ ታውቃላችሁ እሺ ስኬሪ ሙቪና በቃ እሱን ፊልም ነበርና አይቼ የተኛሁት ለይት ያጋጠመኝ ነገር ይሄ የምለው ነገር የለም ግን የሆነ ሰው ያሯሩጠኛል ከዛ የደረሰ ይመስለኛል ቆይ እንጂ ልጨርሰው ያሯሩጠኛል የደረሰ ይመስለኛል እሮጣለሁ የደረሰ ይመስለኛል እሮጣለሁ ከዛ የሆነ ፎቅ ላይ ወጣው መሃል ላይ የህልም ነገር እና ፎቅ ላይ ወጣው ከዛ በኋላ እሱም እንደዛ ወጣ ነገር መሰለኝ 12ኛ ፍሎር ላይ ሲደርስ እኔ ዘለልኩ አስተውሳለሁ ህልም ነው እኮ ህልም ነው ይሄ የሚባል የሚጨበጥ ነገር የለውም ግን ዘለልኩ መኪና ላይ ወደኩ ከዛ ከመኪናው ተነስቼ ደግሞ መሮጥ ጀመርኩ ከዛ የዛን ጊዜ ነው ከፊቴ የቆመው ከፊቴ ሲቆም ምንም ማድረግ አልቻልኩም ወዲያው ነው እንደዚህ ያልኩት እና ስነሳ አክስቴ ነበረች እሷ ናት የቀሰቀሰችኝ ለማለት ነው ኦልሞስት ወደ ቀኑ 4 ሰዓት ምናምን ሆኗል ያን ህልም ሳልም ጧት ላይ ተኝቼ ነበርና ኦልሞስት ወደ ቀኑ 4 ሰዓት ምናምን ሆኗል የዛን ታይም ቀሰቀሰችኝ ቁርስ ተነስ ብላ እንጂ ምናምን ብላ እና ይሄ ነው በቅርቡ አስፈሪ ህልም ያየሁት እሺ አንድ ነጥብ አለ ተመልሷል ጥያቄ ቁጥር 5 ኃይለ ሥላሴ ኢትዮጵያን ለስንት ዓመት አስተዳደሩ? በ30 ዓመት 44 ዓመት ነው አልተመለሰም ተረኛ ዳሩ ሰላም
ለበግ ልጅ ግልገል ካልን ለበቅሎ ልጅ ማን እንላለን? በቅሎ አትወልድም ሲጀምር። በቅሎ አትወልድም ነው መልሱ። መልሶታል። በቅሎ አትወልድም። ብዙ ቦታ ግን በቅሎ ትወልዳለች ብሎ አንድ ፈረንጅ ከብዙ እንግዶች ጋር ሆቴል ገባና ለአስተናጋጁ ዊ ኒድ 45 ኮፊ አለ። ሰዎቹ ስንት ናቸው? ዊ ኒድ 45 ኮፊ ብሏል። ስንት ናቸው በብዛት የገቡት ሰዎች? ሰለሜ ጨዋታ ቁም ነገር ላይ ነው ያለ ነው። እነሱ 44 አልተመለሰም። 45 አይደለም አልተመለሰም። 45 ኮፊ 9 ናቸው። 4 ሻይ 5 ቡና ነው። በስማ መጀመሪያ ቢሆን አንተ የነበርከው ያስብል ነበረ። እጅግ በጣም እናመሰግናለን። 45 ኮፊ ነው ያለው። 45 ኮፊ 9 ሰዎች ናቸው። አስተናጋጁ ግራ እንዳይገባ 45 ብሎ አነበበው። ጎበዝ ነው። አይ ያንተ ጉብዝና ምን መሰለ? እኔ ኃላፊነቱን ረከብ ነበረ ምን ቢሆን we need 45 ኮፊ ብሏል ብትል ኖሮ እኔ ኃላፊነቱን ወስጄ እሸልም ነበር። ግን አልሆነም፣ አልተሳካም። ዝግጅታችን ይህን ይመስል ነበር። ጥሪያችንን አክብራችሁ ፓሽናችሁን ለማሳየት አቅማችሁን ለመሞከር እዚህ ድረስ ስለመጣችሁ እጅግ በጣም እናመሰግናለን። ቡድኔ አሸንፏል። ስንት ነው የሚያገኙት? 600 ብር ይሸለማሉ፣ ያገኛሉ። እዛ ጋር 100 አለ። እጅግ በጣም እናመሰግናለን። ከሴሌሜ ኢንተርቴይንመንት ፕሮዲዩሰር ገንዘባችሁን የምትቀበል ይሆናል። ታንክ ዩ